ከሚያወድሱት አላህን ከሚያወድሱት ጋር ባይሆን ኖሮ ለለቢተ ፊ በጥኒሂ ኢላ የውም ይብዓቱን በአሳው ሆድ ውስጥ እስከ ቂያማ ድረስ ይቆይ ነበር አለ አላህ Subhanahu Wa Ta'ala እስከ ቂያማ ድረስ ይቆይ ነበር አንድ ትንሽ ፈገግ የሚያደርግ ነገር ከዚህ ጋር ይሄ አላህ Subhanahu Wa Ta'ala ነብዩ ዩኑስ አላህን በማወደሳቸው ምክንያት ያኒ አላህ እንዲመለሱ አድርገዋቸዋል ዱንያ ላይ ማለት ነው ባይሆን ኖሮ ግን እስከ ቂያማ ድረስ በአሳው ሆድ ውስጥ ይቆይ ነበር ከዚህ ጋር እስከ ቂያማ ድረስ የሚለው ነገር የአላህ ቃል ሲመጣ ነው እና አንድ ባል ሁለተኛ ሚስት ሊያገባ ተነጋገረ ይላል ሁለተኛ ሚስት ሊያገባ ተነጋግሮ የመጀመሪያ ባለቤቱ አልሰማችም ሱብሃንአላህ በጣም ትገርማላችሁ ግን የመጀመሪያውን እንደዚህ ፍጥጥ ብላችሁ እየሰማችሁ አልነበረም ከዛ ባለቤቱ አልሰማችም ከሷ ደብቆባታል ቀጠሮውን የኒካሁን ቀጠሮ ለጁምዓ ቀን አደረገው ጁምዓ ይሁን አለ ማለት ነው ምክንያት ነበረው ጁምዓ ያደረገበት ከዛ መጣ ወደ ቤቱ ማለት ነው ወደ ቤት መጣ በሰላም ምንም ነገር የለም ማለት ነው ከባለቤቱ ጋር ጭውለውና ምን ከዛ ሐሙስ ለት ቤት ውስጥ ለየት ያለ ነገር ገጠመው ባለቤቱ በጣም አሪፍ ሆነች በጣም ማለት ነው በጣም አሪፍ ሆነች ቤቱ ሌላ ሆኗል የተሰራው ምግብ ሌላ ሆኗል ያሰላም በኋላ እሱ ያው ሐሙስ ለት ምግቡን በጣም ጣፍጦት ድብን አድርጎ በላና ነገሩ አልገባው ምን እንደሆነ ምን አይነት አጃኢብ ነው ብሏል ተኛ ማለት ነው እሱ በቃ خلاص ማታው ተኛ ተኝቶ ጁምዓ ቀጠሮ አለው አይደለ ጁምዓ ለት ወደ ቀጠሮ ቢሄድ ያው ጁምዓ አርጎታል ራሱ ምክንያት አለው አላልንም ጁምዓ ተነስቶ ፏ ብሎ ለበሰ ፏ ለማለት ታጥቦ ምን ብሎ ልዩ የሆነ ልብስ ለብሶ ከዛ ሽቶ ራሱ ላይ ረግቶ ምናምን ፏ ብሎ ሊወጣ ሲል ምን ነው ውዴ ምን ነው አለችው ምን ነው እንዴ ወደ ልትሄድ ነው ስትለው እንዴ ምን ነው ዛሬ እኮ ጁምዓ ነው አላት ጁምዓ አይደለ እንዴ ለጁምዓ እኮ ነው የተዘጋጀሁት ፏ ያልኩት ለጁምዓ ነው አላት ለጁምዓ ነው እንዴ ፏ ያልከው አለችው ሐሙስ ለት ሌላ ሚስት ልታገባ እንደተነጋገርክ ሰምቻለሁ አለችው ከምግብ ጋር የሚያስተኛ መድኃኒት ሰጥቼህ ነበረ ዛሬ ሰኞ ነው አለችው ሶስቱን ቀን በእንቅልፍ ነው ያሳለፍከው አለችው ከዚህ በኋላ እንዲህ አይነት ሐሳብ ብታስብ የቂያማ ቀን እንጂ የማትነሳበት መድኃኒት ሰጣለሁ አለችው